ይህን ታሪክ ሳይረብሸኝ ተናግሬው አላውቅም። ምክንያቱም አሁንም ቢሆን ከዓመታት በኋላም ቢሆን ሊገለጽ በማይችል መልኩ ሰውነቴን ይወረረኛል። ይህ በሆነ ጊዜ ዕድሜ 12 ነበር እና ለምን እንደሆነ ባላውቅም እንኳ አንድ ነገር ስህተት ሲሆን ለማወቅ የሚያስችል ዕድሜ ላይ ነበርኩ። በዚያች ምሽት ያየሁት ነገር አላሳደደኝም፣ አላስፈራራኝም ወይም አልነካኝም። ዝም ብሎ ይመለከት ነበር እና ያ በሆነ መልኩ ከማንኛውም ነገር በላይ የከፋ ነበር። ሁሉም የጀመረው በላንካስተር ካውንቲ ፔንሲልቬኒያ ስትሮበርግ ከምትባል ትንሽ ከተማ ውጭ ባለው የአጎቴ ልጅ ቤት አቅራቢያ ነበር። የአጎቴ ልጅ ትሬቨር የሚኖረው መንገዶቹ የእግረኛ መንገድ በሌላቸውና እርሻዎቹ ማለቂያ በሌላቸውበት ገጠር ውስጥ ነበር። በዚያች ምሽት ከ741ኛው መንገድ አጠገብ ባለ ክፍት ቦታ ላይ ትንሽ የጉዞ ትርኢት ፌር ተዘጋጅቶ ነበር። ትልቅ ነገር አልነበረም። ዝም ብሎ የሚሽከረከር ጎማ፣ ጥቂት የካርኒቫል ጨዋታዎች እና የቅባትና የስኳር ሽታ ያላቸው ምግብ መሸጫዎች ነበሩ። ምሽቱን በሙሉ በማይረቡ ምግቦች ሆዴን ስሙላ አሳለፍኩ። ጥጥ፣ ከረሜላ፣ ኬኮች፣ ጥብስ፣ ሶዳ፣ አክስቴ እንድትገዛልኝ ያሳመንኳትን ማንኛውንም ነገር። ትሬቨር የቅርጫት ኳስ ለመጫወትና ለመሮጥ ይሄድ ነበር። እኔ ግን ሆዴ ሞልቶና ደስተኛ ሆኜ በምግብ መሸጫዎቹ አጠገብ ቆየሁ። በቆሻሻ ምግብ በተሞላ ሆድ የሚሽከረከረው ጎማ ላይ መውጣት አለብኝ ወይስ የለብኝም ብዬ እያሰብኩ ሳለ አይኖቼ በዛፎቹ አጠገብ ባለ አንድ ቢጫ መብራት ላይ አረፉ። ከስሩ እንደ ክላውን የለበሰች አንዲት ሴት ቆማ ነበር። የገረጠ ነጭ ፊት፣ የኮከብ ቅርጽ ያለው ጥቁር የአይን መዋቢያ፣ አፍጥጠው የሚመለከቱ አይኖችና ትንሽ ቀይ አፍንጫ ነበራት። አፏ ወደ ተጋነነ ቀይ ፈገግታ ተቀብቷል። ፀጉሯ ወደ ላይ ተለጥጦ አስሯል። ጥቁርና ነጭ የተሰመረበት ልብስ ከቀስት ጋር ለብሳ ነበር። ማንም ሰው አላዝናናችም ነበር። ዝም ብላ በማይታይ መስታወት ጀርባ የታሰረች ይመስል ምንም የሌለ ነገርን እየገፋችና እየሳበች እጆቿን ቀስ በቀስ ታንቀሳቀስ ነበር። ሰዎች ልክ እዚያ እንደሌለች ሁሉ ምንም ሳይሰማቸው አጠገቧ ያልፉ ነበር። ሁኔታው እንግዳ ስለነበረ ለጥቂት ጊዜ አየኋት። ከዚያ ቆመች። ቀስ ብላ ራሷን አዞራ በቀጥታ አየችኝ። አይኖቹ ጨለማና ጠፍጣፋ ነበሩ። ደግሞም ብልጭ አይሉም ነበር። እጇን አንስታ ቀስ ብላ ለእጅ ሰላምታ ሰጠችኝ። ምላሽ አለመስጠት ስህተት ስለመሰለኝ እጄን አንስቼ መልሼ ሰላምታ ሰጠዋት። እንደገና ሰላምታ ሰጠችኝ። እኔም እንደገና ሰላምታ ሰጠዋት። ከዚያ ለሶስተኛ ጊዜ በይልጥ በዝግታ ጣቶቿን ወደ ውስጥ እያጠፈች ወደ እሷ እንድመጣ የምትጠራኝ ይመስል ሰላምታ ሰጠችኝ። ያኔ ነበር በሆዴ ውስጥ ያለው ስሜት የተቀየረው። እጄን አውርጄ ፊቴን አዞርኩ። ትሬቨርን አገኘሁትና እጅጉን ጎተትኩት። እዚያ አንዲት የሚያስፈራ ክላውን ሴት አለች አልኩት በዝግታ። ዝም ብላ ሰላምታ ትሰጠኛለች። ትሬቨር ፊቱን አጨማደደ። ወደ ጠቆምኩበት አየ። የት? እኔም አየሁ፣ ነገር ግን ማንም አልነበረም። መብራቱ በዛፎቹ አጠገብ ባለ ባዶ መሬት ብቻ ያበራ ነበር። ችላል ነው ሄዳ ይሆናል ብዬ አሰብኩ። ከደቂቃ በኋላ ሆዴ በመጨረሻ እምቢ አለኝ። የማስመለስ ስሜት ተሰማኝ። እናም በዚያ ትርኢት ላይ እንዲህ መሆን አልፈለግኩም። ስለዚህ ለትሬቨር ወደ ቤቱ እየተመለስኩ እንደሆነ ነገርኩት። በጸጥተኛው የገጠር መንገድ የ10 ደቂቃ የእግር መንገድ ነበር። ትርኢቱ ከኋላዬ እየራቀ ሄደ። በሳሩ ውስጥ ፌንታዎች ይጮኻሉ። ቀዝቃዛ ነፋስ በበቆሎ እርሻዎች ውስጥ ያልፋል። አካባቢው በጣም የተለየ ስለነበር የሚያልፍ መኪና እንኳ አላየሁም ነበር። ስለ በላሁት ምግብ እያሰብኩ በዝግታ እየሄድኩ ሳለ ፊሽካ ሰማሁ። ከግራዬ የመጣ ነበር። እናም እንደገና አየኋት። በመንገዱ ዳር ባለ የመንገድ መብራት ስር ቆማ ነበር። ልቤ ደነገጠ። እዚህ እንደመሆን እንዴት አወቀች? ከዚያም እንደቀደመው እጇን አንስታ ሰላምታ ሰጠችኝ። መደንገጥ አልፈለግኩም። ነገር ግን በሰውነቴ ውስጥ ያለው የእያንዳንዱ ነርቭ ከዚች ሴት ጋር አንድ ስህተት እንዳለ ይነግረኝ ነበር። በዚህ ጊዜ ሰላምታ አልሰጠኋትም። ዝም ብዬ ፍጥነቴን ጨምሬ አለፍኳት። ከጥቂት ሰከንዶች በኋላ ወደ ኋላ ስመለከት ጠፋች። በዚህ ጊዜ ትንሽ ፍጥነቴን ጨምሬ መሄዴን ቀጠልኩ። ከጥቂት ደቂቃዎች በኋላ እየተከተለችኝ እንደሆነ ለማየት እንደገና ወደ ኋላ አየሁ። ነገር ግን የእሷ ምልክት አልነበረም። ከዚያ ሁለተኛውን ፊሽካ ሰማሁ። በዚህ ጊዜ ከቀኝ በኩል ነበር። እዚያ ነበረች። በመንገዱ ዳር ቆማ በሚያስፈራ አስተያየት ሰላምታ እየሰጠች ነበር። መሮጥ ጀመርኩ። ወደ ኋላ አየሁ። አሁንም እዚያ የለችም። ነገር ግን በየጥቂት ሰከንዶች በመንገዱ ዳር መታየቷን ቀጠለች። ባየኋት ቁጥር በቀጣዩ የመንገድ መብራት ስር ነበረች። ከቀድሞ ትንሽ ቀርባ።
ሁልጊዜ ሰላምታ ትሰጣለች፣ ድምፅ ግን አታሰማም ነበር። የምትሄድ ሳይሆን በጠፈር ውስጥ እየዘለለች የምትመዳ ይመስል ነበር። ያንን እንዴት እንደምታደርግ ምንም ሐሳብ የለኝም። ማለቂያ የሌለው ቅዠት ይመስል ነበር። አያታለሁ፣ ሰላምታ ትሰጣለችና ትጠፋለች። ከዚያም በሚያስፈራ የፊሽካ ድምፅ እንደገና ትታያለችና ሰላምታ ትሰጠኛለች። በመንገዱ መጨረሻ የትሬቨርን ቤት ስመለከት እየበረረኩ ነበር። ወደ ውስጥ ገብቼ በሩን በኃይል ዘጋሁት። አክስቴና አጎቴ ከሶፋው ላይ ዘለው ተነሱ። ውጭ አንዲት ክላውን ዜት አለች ብዬ ተንተባተብኩ። እሷ ከትርኢቱ ጀምሮ ተከትለኝ መጣች። እንደ መንፈስ ደጋግማ ትታያለች። ተያዩና አጎቴ የእጅ ባትሪ ይዞ ወጣ። ነገር ግን ማንም አላየ። በማግስቱ በትርኢቱ ላይ ጠየቁ። እኔ እንደገለጽኩት አይነት ክላውን ያየ ማንም አልነበረም። አዘጋጆቹ ምንም አይነት ተዋናይ እንዳልገተሩ ተናገሩ። ከእኔ በቀር ማንም አላመነኝ። ከድርጊቱ በኋላ ለሚቀጥሉት 2 ቀናት ከአልጋዬ ስር ተሸሽጌ እንደነበር አስታውሳለሁ። ከክፍሌ አልወጣሁም ነበር። ደግሞም ከባድ ተቅማጥ ይዞኝ ነበር። ነገር ግን ከሆድ ቆርታቱ በላይ ሌሊት ክላውኗ ክፍሌ ውስጥ ትመታለች ብዬ እፈራ ነበር። የፈለገችው ጊዜ ልትታይ ትችላለች። ከዚያ ቀን ጀምሮ ከክላውኖች በጣም እርጋለሁ። ይህ በሆነ ጊዜ ዕድሜ 8 ዓመት ነበር። ቦታው ምንም አይነት ነገር በማይከሰትበት ኖርማል በሚባል የኢሊኖይ ትንሽ ከተማ ውስጥ በሚገኝ ጸጥተኛ ሰፈር ነበር። በመጀመሪያው መኸር ወቅት በአንድ ዝናባማ ከሰዓት በኋላ ነበር። እናቴ ለአጭር ጉዳይ እንደምትወጣና ለጥቂት ጊዜ ለብቻዬ በሆን ምንም እንደማልሆን ነግራኝ ወጣች። ዝናቡ በመስኮቱ ላይ ያለማቋረጥ ሲንጠባጠብ ሳሎን ወለል ላይ ተቀምጬ የእህል ቁርስ ሲሪያል እየበላው ካርቱን መለከት እንደነበር አስታውሳለሁ። ቤቱ ባልተለመደ ሁኔታ ጸጥ ብሏል። የውጩ ግራጫማ ብርሃን ደግሞ ሁሉንም ነገር ደብዛዛና ጣፍጣፋ እንዲመስል አድርጎታል። በሆነ ሰዓት የቴሌቪዥኑ ስክሪን ተዛባ። ምስሉ ቆመ፣ ድምፁ ወደ ጩኸት ተቀየረ። ከዚያም ስክሪኑ ጠቆረ። ተመልሶ እስኪበራ ድረስ እያየሁት ተቀመጥኩ። ያኔ ነበር አንድ ቀይ ነገር በሳሎኑ መስኮት በኩል አልፎ ሲንሳፈፍ ያየሁት። መጀመሪያ የሚያልፍ መኪና ነጸብራቅ ወይም ከውጭ ያለ ነገር መሰለኝ። ነገር ግን በዚህ ጊዜ በዝግታ እንደገና አለፈ። ቀይ ፊኛ ነበር። ከመስኮቱ ውጭ ሆኖ በዝናብ ውስጥ ትንሽ እየተወዛወዘ ከግራ ወደ ቀኝ ተንቀሳቀሰ። ያኔ ነበር የሳሎኑ መስኮት ሙሉ በሙሉ እንዳልተዘጋ ያስተዋልኩት። ዝናብ እንዲገባ በሚያደርግ መጠን ተከፍቶ ነበር። እኔ እንዳልከፈትኩ ስለማውቅና እናቴ ከመውጣቷ በፊት ሁሉንም መስኮቶች መዝጋቷን እርግጠኛ ስለነበርኩ ግራ መጋባት ተሰማኝ። ምን ማድረግ እንዳለብኝ ከመወሰኔ በፊት ፊኛው ወደ ውስጥ ገባ። ከክፍተቱ ውስጥ ሰርጎ በመግባት በክፍሉ ውስጥ በዝግታ ተንሳፈፈ። ከእሱ ጋር የታሰረ ቀጭን ነጭ ክር ነበረው። በጫፉ ላይ ደግሞ ትንሽ ነገር ተያይዟል። የታጠፈ የወረቀት ቁራጭ መልእክት ይመስል ነበር። ቀስ ብዬ ተነሳሁና ወደ እሱ ሄድኩ። ገና ለምን እንደሆነ ባልረዳሁም ልቤ በፍጥነት ይመታ ነበር። ወረቀቱን ፈታሁና በሚንከተከቱ ጣቶቼ ገለጥኩት። 5 ቃላት ብቻ ነበሩት። እየመጣሁብህ ለው። ምን ማለት እንደሆነ ለማወቅ እየሞከርኩ መልእክቱን ለረጅም ጊዜ አየሁት። ፊኛ በአቅራቢያ ካለ የልደት ግብዣ ተንሳፎ የመጣ መስሎኝ ነበር። ድንገት የመቆርቆር ድምፅ ሰማሁ። ድምፁ ከዋናው በር ነበር። መጀመሪያ ላይ ድምፁ ለስላሳ ነበር። ነገር ግን ብዙም ሳይቆይ አንድ ሰው በጣቶቹ ጥፍር ዋናውን በራችን እንደሚቧጭረው አይነት የእንጨት መቧጨር ድምፅ ሆነ። በቤት ውስጥ ለብቻዬ ቆሜያለሁ። ጭንቀቱን መሸከም ሲያቅተኝ ማን ነው እዚያ ብዬ ጮኽኩ። መቧጨሩ ቆመ። ከበሩ ራቅ ብለው የሚሄዱ የእግር ኮቴዎች ነበሩ። በሌላኛው በኩል ያለው ማንኛውም ሰው በቅርቡ በሩን ይደበደባል ብዬ በማሰብ በሩን እያየው ቆየው። ነገር ግን እንደዚህ ያለ ነገር አልተከሰተም። ምናልባት ድመት ወይም ድኩላ ሳይሆን አይቀርም ብዬ እና ያለ ምክንያት ራሴን አስፈራራሁ ብዬ ፎይታ ተሰማኝ። ያኔ ነበር ግማሽ ከተከፈተው መስኮት በኩል አንድ ለስላሳ ድምፅ የጠራኝ። ሄይ ልጁ። ቀስ ብዬ ዞርኩና እንደ ፔኒዋይዝ የለበሰ ሰው ክፍት በሆነው መስኮት በኩል ሲያይ አየሁት። ፊቱ ልክ እንደደረቀና እንደተሰናጠነጋ ድንጋይ የተሰበረ ይመስላል። ቀለሙም በቆዳው ላይ እየተላጠ ነበር። ከዓይኖቹ ውስጥ እንደ ደም ጥቁር ቀይ መስመሮች ይንጠባጠቡ ነበር። አፍንጫው እርጥብና የሚያበረቀርቅ ነበር። ዓይኖቹ ቢጫና ቆቱ ነበሩ። ስሜን እንደሚያውቁት ሁሉ በቀጥታ አፈጠጡብኝ። አፉ እንደዚያ እንዲንቀሳቀስ ያልተፈጠረ ይመስል ቀስ ብሎና ባልተለመደ ሁኔታ ፈገግ አለ። ብልጭ ቃልኩ ክፍሌ ውስጥ የሚገባ መሰለኝ። ለአንተ ሰርፕራይዝ አለኝ አለ፣ ልክ እንደ ክላውን ድምፅ እያስመሰለ። አልጠበቅኩም።
ዝም ብዬ ሮጥኩ። ከሶፋው ጀርባ ተደብቄ ራሴን አኮማተርኩ። እንዳልጮህም እጆቼን አፌ ላይ ጫን አልኩ። መስኮቱ እስከ መጨረሻው ተንሸራቶ ሲከፈት ሰማሁ። የርጥብ ጫማዎች ወለሉን ሲነኩ የሚሰማው ድምፅ በቤት ውስጥ አስተጋባ። ቤትሴ ስፓይደር የሚለውን ዜማ እያፏጨ በቤት ውስጥ ይንቀሳቀስ ነበር። ትንሿ ድንቢጥ የውሃ ቧንቧው ላይ ወጣች። ዝናብ ወረደና ድንቢጧን አጠበው። በዚህ ሰዓት እናቴ ወደ ቤት እንድትመጣ ጸልይ ነበር። ሰውየው የመተላለፊያውን በር ሞከረ፣ ተቆልፎ ነበር። የመታጠቢያ ቤቱን በር ሞከረ፣ እሱም ተቆልፎ ነበር። ከዚያም ወደ ቤቱ የኋላ ክፍል ሲሄድ ሰማሁ። የኋላው በር እጀታ ሲንቀጠቀጥ ሰማሁ። መለየት ያልቻልኩትን ነገር በሹክሹክታ ሲናገር ሰማሁ። ጥላ በሳሎኑ በር በኩል አለፈ። ልቤ በጣም ከመምታቱ የተነሳ የሚሰማው መሰለኝ። ጨርሶ ሳልንቀሳቀስ ቆየሁ። ከዚያ የፊት ለፊት በር እጀታ ዞራ። በዚያው ቅጽበት ደማቅ የመኪና መብራቶች በሳሎን መስኮቶች በኩል በሩ። መኪና ወደ ግቢው ገባና እናቴን ድምፅ ከውጭ ሰማሁ። ጮኸች። የእግር ኮቴዎቹ ቆሙ። ድንገተኛ የሩጫ እንቅስቃሴ ሰማሁ። ሰውየው የኋላውን በር መስታወቱ እስኪሰነጠቅና ወለሉ ላይ እስኪበተን ድረስ በኃይል ዘግቶት በመሮጥ ወጣ። ከዚያ ሁሉም ነገር እንደገና ጸጥ አለ። እናቴ ከጥቂት ሰከንዶች በኋላ በሩን በኃይል ከፍታ ገባች። ከሶፋው ጀርባ ጥግ ላይ እያለቀስኩ አገኘችኝ። መናገር እንኳ አልቻልኩም ነበር። ወዲያውኑ ለፖሊስ ደውላ አንድ ክላውን ከቤቱ ጀርባ ሲሮጥ ማየቷን ነገረቻቸው። ፖሊሶች አካባቢውን ፈተሹ። በዚያች ምሽት ምንም አላገኙም። ከጥቂት ቀናት በኋላ ተመለሱ። ጸጥተኛው የጎረቤታችን ሰው ለጥያቄ መያዙን ለእናቴ ነገሯት። በጋራጁ ውስጥ በእጅ የተሰሩ የክላውን አልባሳት፣ የተለያዩ መዋቢያዎችና የክላውን ጭምብሎች አገኙ። ፖሊሶች በሌሎች ሰዎች ቤት ውስጥ የተነሱ ፎቶግራፎችንም አግኝተዋል። ሰውየው በክላውኖች የተጠናወተና ብቻቸውን ያሉ ልጆችን በማስፈራራት የሚደሰት ይመስል ነበር። ቀልድ ነው በማለት አምለዋል። ነገር ግን ልጅ ቤት ውስጥ ብቻውን ባለበት ሰዓት ወደ ሰው ቤት ሰብሮ መግባት በፍጹም የሚያስቅ አይደለም። ከዚያች ምሽት ጀምሮ 15 ዓመታት አልፈዋል። ነገር ግን አሁንም የእግር ኮቴዎቹ ድምፅ ትዝ ይለኛል። በዚያች ምሽት ያፏጭ የነበረበት መንገድ አሁንም ትዝ ይለኛል። ዕድሜ 24 ዓመት ነበር። የምኖረውም በቦልደር ኮሎራዶ ነበር። ቤቴ ጓደኛዬ ቤቲ ከምትኖርበት ፐርል ስትሪት 15 ደቂቃ ያህል የሚርቅ ጸጥተኛ የመኖሪያ መንገድ ላይ ነበር። ቅዳሜ ምሽት ነበርና ከልደት ግብዣዋ ሰክሪና ደክሞኝ ወደ ቤት እየተመለስኩ ነበር። ምሽቱ ቀዝቃዛና ጠርኝ ነበር። መንገዶቹ ሙሉ በሙሉ ባዶ ነበሩ። አብዛኞቹ ቤቶች ጨልመዋል። ጥቂቶቹ የበረንዳ መብራቶች ደግሞ በእግረኛ መንገድ ላይ ቢጫ ብርሃን ይረጩ ነበር። አሁን ለማመን የሚያሳፍር ቢሆንም በወቅቱ ዘና ብዬና ሰላም ሆኜ እንደተሰማኝ አስታውሳለሁ። ስልኬን በእጄ ይዤ መልእክቶችን እያነበብኩ ሲሄድ በመንገዱ ግራ በኩል በተወሰነ ርቀት ላይ የበረንዳ መብራት ብልጭ ድርግም ሲል አስተዋልኩ። ልክ ሊጠፋ እንደሆነ ሁሉ በፍጥነትና ባልተስተካከለ ሁኔታ ይበራና ይጠፋ ነበር። መብራቱ ለአንድ ሰከንድ ይጠፋና ተመልሶ ይበራል። በበራ ቁጥር ከስሩ አንድ ጥላ የቆመ ይመስልኝ ነበር። መጀመሪያ ላይ አይኖቼ ከጨለማውና ከአልኮሉ ጋር ለመላመድ እያደረጉት ያለ ነገር ነው ብዬ ራሴን አሳመንኩ። ነገር ግን ጥላው አልጠፋም። የተቃረብኩ ስመታ መብራቱን መብለጭለጩን አቁሞ በራ። እንዳልተሳሳትኩ ተረዳሁ። በእርግጡም ከስሩ አንድ ሰው ቆሞ ነበር። ልክ ሊመረምረው ወይም ሊቀየር ሲጠበቅ እንደሆነ ሁሉ ወደ በረንዳው መብራት አፍጥጦ ምንም ሳይንቀሳቀስ ቆሟል። ፊቱ በአሳዛኝ ጭምብል ተቀብቷል። ነጭ ቆዳ፣ ቀይ አፍንጫና ልክ በለቅሶ መሃል እንደቆመ ሁሉ ወደ ታች የታጠፈ ሰማያዊ አፍ ነበረው። ጠማማ ትንሽ ኮፍያና የቆሸሸ አረንጓዴ ሸሚዝ ከኔ ዕድሜ የሚበልጥ በሚመስል የተከደደ ኮት ውስጥ ለብሷል። ሁኔታው ሊገለጽ በማይችል መልኩ ስህተት እንደሆነ ተሰማኝ። ነገር ግን ያንን ለራሴ ማመን አልፈለግኩም። ያለ ምክንያት የምደናገጥ ሰው መሆን አልፈለግኩም። ምናልባት ከሥራ የሚመለስ የጎዳና ላይ ተዋናይ ይሆናል ብዬ ለራሴ ነገርኩት። መሄዴን ቀጠልኩ። ልክ ቤቱን እንዳለፍኩ ከኋላ የእግር ኮቴ ሰማሁ። ድምፁ እንዳይሰማ የሚሞክር ሰው እንደሚመስል ዝግተኛና ጥንቃቄ የተሞላበት ነበር። ድምፁ ለስላሳ ነበር፣ ነገር ግን በዚያ ጸጥተኛ መንገድ ውስጥ ችላ ማለት የማይችል ነበር። ዞር ስል ክላውንን ከኋላ ጠበቅኩ፣ ነገር ግን ማንም አልነበረም። ከኋላ ያለው የበረንዳ መብራት አሁንም በርቷል። የእግረኛው መንገድም ባዶ ነበር። አንዲት ጉጉት በራሴ ላይ በረረች። ይህም ልቤን ሊያቆመው ጥቂት ጋረው። የጭንቀት ስሜት ተሰማኝ፣ ነገር ግን በሐሳቤ እየፈጠርኩት ነው ብዬ ራሴን አሳመንኩ። እንደገና መሄዴን ቀጠልኩ። ድንገት የእግር ኮቴ ሰማሁ። ጆሮዎቼም ድምፁ ከመንገዱ ማዶ እየመጣ መሆኑን አወቁ። አየሁት። እሱ ነበር አሳዛኙ ክላውን። በመንገዱ ማዶ ባለው የእግረኛ መንገድ ላይ በአንድ የትራፊክ ምልክት አጠገብ ቆሞ ነበር። ልክ አሁን ወደ እኔ ሊመጣ እንደሆነ ሁሉ ፊቱን ወደ እኔ አዙሮ ነበር። ከራሴ ላይ ቀዝቃዛ ላብ ሲወርድ ተሰማኝ። እሱ ግን አልተንቀሳቀሰም። ዝም ብሎ እያየኝ ቆመ። እኔም በከፍተኛ ተንፋሽ እያየሁት ቆምኩ።
እሱ ግን ምንም ምላሽ አልሰጠም። ዝም ብሎ እዚያው ቆየ። ምራቄን ዋጥኩና እንደገና መሄድ ጀመርኩ። እሱም መሄድ ጀመረ። ቆምኩ፣ እሱም ቆመ። ለጥቂት ሰከንዶች ቆምኩና ፍጥነቴን ጨመርኩ። እሱም እንዲሁ አደረገ። ያ ክላውን ዝም ብሎ እየተከተለኝ አልነበረም፣ እኔን እየመሰለ ሚሚኪንግ ነበር። መንገዱን በፍጹም አልተሻገረም። ልክ እንደ መስታወት ምስሌ እንቅስቃሴን በትክክል ይደግም ነበር። በውስጤ በጭንቀት ሳቅኩና አጋጣሚ የመጣ ነው ብዬ ለራሴ ነገርኩት። ነገር ግን እጆቼ መንቀጥቀጥ ጀመሩ። ወንድሜ ከዚህ የተሻለ የምታደርገው ነገር የለህም አልኩት። አልመለሰልኝም። ዝም ብሎ የሚያስቅ ነገር እንደተናገርኩ ሙሉ ሳቅ አለ። በንዴት ጮህ። በእውነት ደንቆሮ ነህ? እንደ 6 ዓመት ልጅ በሚያሳስር ቀልድ እንደሚስቅ እንደገና ሳቅ አለ። ፍጥነቴን ጨመርኩ፣ እሱም ፍጥነቱን ጨመረ። በዘገየው ቁጥር እሱም እንዲሁ ያደርጋል። በእያንዳንዱ እርምጃ ልቤ በኃይል ሲመታ ይሰማኝ ነበር። እንዳልፈራሁ ለመምሰል ሞከርኩ፣ ነገር ግን ፊቴ ሌላ ነገር ይናገር ነበር። ለሚቀጥሉት 15 ደቂቃዎች መንገዱን ሳይሻገር ይህን ድራማ ቀጠለ። የቤቴ ሰፈር ጋር ስደርስ ሆዴ ተረበሸና አንድ የሚያስፈራ ነገር ታወሰኝ። ቤቴ ያለው እሱ ባለበት የመንገዱ ጎን ላይ ነበር። ይህ ማለት መንገዱን እሻገር ነበረብኝ ማለት ነው። ሲከተለኝ ይህን ሁሉ ያውቅ ነበር። በሰውነቴ ላይ ቅዝቃዜ ተሰማኝ። ከመንገዱ ወረድኩ። ያኔ ነበር እሱ የተቀየረው። በ4 እግሮቹ ወደቀ። ይህን ያደረገው በድንገት ወይም በኃይል አልነበረም። ሙሉ ጊዜውን ሲያቅደው እንደነበረ ሁሉ በዝግታ ነበር ያደረገው። አካሉ ወደፊት ሳይሆን ወደ ኋላ ነበር የታጠፈው። ሆዱ ወደ ሰማይ ዞረዋል። አከርካሪው የሰው ልጅ አከርካሪ ሊታጠፍ በማይችልበት መንገድ ታጥፈዋል። እየዳሃ ያየኝ ፊቱ ተገልብጦ ነበር። ልክ የሰው አካል የለበሰ ሸረሪት ይመስል ነበር። ጮህኩና በቻልኩት ፍጥነት ሮጥኩ። እያለቀሰ በዚያ በሚያስፈራ ሁኔታ ያሳድደኝ ነበር። የለቅሶው ድምፅ ልክ ከአስፈሪ ፊልም የወጣ ይመስላል። ወደ ኋላ ቢታጠፍም በጣም በፍጥነት ይንቀሳቀስ ነበር። ከወደቅኩ ወይም ትንሽ ከዘገየው እንደሚይዘኝ አውቃለሁ። ስለዚህ ሮጥኩ። የቤቴ በረንዳ ላይ ደርሼ ቁልፉን እስክታገል ድረስ ሮጥኩ። ቁልፎቼ ወደቁ። እንደገና አነሳዋቸው። ምን ያህል እንደራቀ ለማየት ወደ ኋላ ስመለከት ቆሞ አየሁት። አሁን እየሮጠ ይመጣል ብዬ በማሰብ በሩን ለማጥቃት ተቸኮልኩ። ልክ በሩን ስከፍት ድምፁ በሌሊት ውስጥ ሲጮህ ሰማሁ። ለብቻሽ ወደ ቤት መሄድ የለብሽም። በሩን ተደግፌ ተንሸራተትኩና በሚንቀጠቀጡ እጆቼ ለፖሊስ ደወልኩ። ፖሊሶች አካባቢውን ፈተሹ። ነገር ግን ከክላውኑ መግለጫ ጋር የሚመሳሰል ማንም አላገኙም። በኋላ ጎረቤቶቼ የመጀመሪያዋ እንዳልሆንኩ ነገሩኝ። ሰዎች አሳዛኝ ክላውን የለበሰ ሰው በሌሊት እግረኞችን እያሳደደ እንደሆነ ሪፖርት ሲያደርጉ እንደቆዩ ነገሩኝ። አድራሻዬን ቀየርኩና መያዙን አልተከታተልኩም። ነገር ግን እስከ ዛሬ ድረስ በሌሊት ለብቻ የሆነ ቤት አልሄድም። ለዛሬ ያዘጋጀንላችሁ አስፈሪና እውነተኛ የክላውኖች ታሪክ ይህንን ይመስል ነበር። ቪዲዮውን እስከ መጨረሻው ድረስ በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ከነዚህ 3 ታሪኮች ውስጥ እናንተን ይበልጥ ያስፈራችሁ የትኛው ነው? ወይም እናንተም ተመሳሳይ ያጋጠማችሁ አስፈሪ ታሪክ ካለ በኮሜንት መስጫው ላይ አጋሩኝ። ቪዲዮ አስፈሪና የሚስብ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹ። ታሪኩ ለሌሎችም እንዲደርስ ደግሞ ሼር አድርጉት። እንደነዚህ ያሉ እውነተኛ አስደንጋጭና ያልተሰሙ ታሪኮችን በየጊዜው ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷንም በመጫን አዳዲስ ቪዲዮዎች ሲለቀቁ ፈጣን መረጃ ያገኙ። በቀጣይ በሌላ ድንቅና አስፈሪ ታሪክ እስክንገናኝ ድረስ በያላችሁበት ሰላም ቆዩ። አመሰግናለሁ።